ከእጩኛዬ ጋር አዲስ አመት ከመድረሱ በፊት የቤቱን እቃ የመቀየር እቅድ ላይ ነው ያለነው። ሊዱ ደግሞ አሁን ቤት ውስጥ ያሉትን እቃዎች በጣም ከመውደዷ የተነሳ እንዲቀየር ራሱ አትፈልግም። ቆንጆ ነገር መርጠን እንገዛለን ብዬ ነው ከቤት ራሱ በግድ አሳምኛት ይዣት ይወጣ። እኔ በህይወቴ በጣም ስልቹ ነኝና አሁን ቤት ውስጥ ያሉኝ እቃዎች ረጅም ጊዜ ተጠቅሚያቸው ሳይሆን በጣም ስልቹ ስለሆንኩኝ ነው መቀየር የፈለኩት። ታዲያ ለዚህ ባህሪ ቶሎ ሊሰለችኝ የማይችሉትን እቃዎች ነው በአሁኑ መግዛት የፈለኩት። ቆንጆ እቃዎች ወደማገኝበትና ቤቴ ውስጥ ደግሞ ሁሌም ባያቸው ጭራሽ የማይሰለቸኝን እቃዎች ወደማገኝበት ቦታ ነው ያላቸው። እቃዎች ማውራት ራሱ አይጠበቅብኝም። እናንተ ራሱ እንዲሁ አይታችሁት መፍረድ ትችላላችሁ። እጅግ በጣም ሌግጀሪ እና የማቴሪያላቸው ኳሊቲ ደግሞ በቃል ራሱ ለማስረዳት በጣም ይከብዳል። እንደምታዩ ኪችን ካቢኔታቸው ራሱ በጣም ነው የሚያምረው። በቃ ዳይኒንጋቸው፣ ሶፋቸው፣ ኤቭሪቲንግ አልጋቸው ምንም አይወጣለት። ሌግጀሪ ልክ ስላችሁ በቃ ጥግ ድረስ ሌግጀሪ የሆኑ እቃዎች ነው ያሏቸው። በጣም ነው እኔ በቃ ያይኗጅ የሆነ እኔ በአሁኑ ሶፋዬን ብቻ ነበር ለመቀየር ያሰብኩትና እዛ ስደርስ ግን ሀሳቤን አስቀይረው ሙሉ የቤቴን እቃ እንድቀይር እያደረጉኝ ነበረ። እቃዎቻቸው በጣም ከማማራቸው የተነሳ እኔ በአሁኑ ከስተሜድ ኦርደር አላደርግም። እዛው ሾሩም ውስጥ ያየሁትን ሶፋ ነው የምወስደው ብዬ ነው የሄድኩት። በጣም የወደድኩት ሶፋ ይሄ ነው እና ለቤቴም ይሄንን የመረጥኩት። ከቤቴ ጋር ደግሞ በጣም ነው ፊት የሚያደርገው ብዬ ተስፋ አድርጋለሁ። ሶፋዬ ተጭኖ ቤት ሲገባ ያለውን ነገር አሳያቸዋለሁ ኔክስት ቪዲዮ። እንደዚህ ጽድት ያሉ እቃዎችን የሚይዙት ማረፊያ ፈርኒቸሮች ናቸው። ከስር የቲክቶክ ፔጃቸው ሜንሽን አደርግላቸዋለሁ። አድራሻቸውንም እዛው ላይ ጽፍላቸዋለሁ። ባይ